ሰላም ጤና ይስጥልኝ እንደምን ቆያችሁ ጊዜያችሁ መልካም ጥሩ እንደነበር ተስፋ አድርጋለሁ። የዛሬ ርዕሰ ጉዳይ የሚሆነው የአሜሪካ ዜግነትን ለማግኘት በር ከፋሽ ከሆኑ ምክንያቶች ውስጥ አንዱ የአሜሪካ የዲቪ ሎተሪ ወይንም ግሪን ካርድ ሎተሪ መሆኑ ይታወቃል። ነገር ግን በዚህ ዙሪያ ሰሞኑን የተወሰነ አንድ አስደንጋጭና ድንገተኛ ውሳኔ አለ። ይህ አስደንጋጭና ድንገተኛ ውሳኔ ምንድነው? ለዚህ ውሳኔ ምክንያቱ ምንድነው? የኢትዮጵያውያንና የሌሎች ሀገራት ዕጣ ፈንታ ምን ይሆናል የሚለውን ይዤላችሁ መጥቻለሁ። ከዛ ፊት ግን የዩቲዩብ ቻናሌን ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛለሁ። ይህንም ስለምታደርጉ ክብረት ይስጥልኝ። ጉዳዩ ወይንም ውሳኔው የተሰማው ከአሜሪካ መንግስት ዘንድ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካን የዲቪ ሎተሪ ግሪን ካርድ ሎተሪ በይፋ ማገዳቸውን አስታውቀዋል። ለዚህ ድንገተኛ ውሳኔ መነሻ የሆነው ደግሞ ባለፈው ሳምንት በብራውን ዩኒቨርሲቲ የተፈጸመው የጅምላ ጥቃት ነው። በዚህ ጥቃት የሁለት ሰዎች ህይወት አልፏል። ጥቃቱን ፈጽሟል ተብሎ የተጠረጠረውም የ48 ዓመቱ ክላውዲዮ ኔቪስ የተባለ ግለሰብ ሲሆን ይህ ግለሰብ በ2017 በዲቪ ሎተሪ አሸንፎ ወደ አሜሪካ የገባ ፖርቹጋላዊ መሆኑም ተረጋግጧል። ይህ ግለሰብ በዚህ በሁለት ሰዎች ህይወት ህልፈት ብቻ ሳይሆን የተጠረጠረው ከዚህ በፊትም ግለሰቡ የአንድ ቴክኖሎጂ ተቋም ፕሮፌሰር የሆኑትን ኑኖ የተባሉ ግለሰብንም ገድሏል የሚል ጥርጣሬም አርፎበታል ማለት ነው። በዚህ ዙሪያ የመንግስት ባለስልጣናት መግለጫ ምን ይላል? የሀገር ውስጥ ደህንነት ሚኒስትሯ ክሪስቲኖም የተባሉትኝ እንደገለጹትኝ ፕሬዝዳንት ትራምፕ በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል የቪዛ መርሃ ግብሩን ወይንም ደግሞ የዚህ የዲቪ ሎተሪ ፕሮግራሙን ለጊዜው እንዲቋረጥ ትዕዛዝ አስተላልፈዋል። መንግስት የዜጎችን ደህንነት ለመጠበቅ ሲል ፕሮግራሙን ለጊዜው አግዶታል የሚል መግለጫን አስቀምጠዋል ማለት ነው። የዚህ የዲቪ ሎተሪ ግን ብዙ ጠቀሜታና ተጽዕኖ ነበረው። እንደ ሀገርም እኛ ኢትዮጵያውያን ብዙ ጠቀሜታን ያገኘንበትኝ ነበረ። በዚህም ፕሮግራም የተለያዩ ዜጎች የተለያየ ቪዛዎችን በማግኘት ወደ አሜሪካ የሚገቡበትኝ ነበረ። ይህ ፕሮግራም በየአመቱ 50,000 ቪዛዎችን ለዓለም አቀፍ ዜጎች የሚሰጥና የአሜሪካ ዜግነትንም ለማግኘት ትልቅ በር የነበረ ነው። አሁን ግን ይህ በር ለጊዜው ተዘግቷል። ውሳኔው በተለይ እንደ ኢትዮጵያ ላሉ በየአመቱ በሺዎች የሚቆጠሩ አሸናፊዎች ላሏቸው ሀገራት በጣም ተስፋ አስቆራጭና ትልቅ መርዶ ነው እየተባለ ይነሳል። በዚህ እንግዲህ ሀሳብ ወይንም በዚህ ውሳኔ የእናንተ የተመልካቾቻችን ሀሳብ ምን ይመስላል? ይህስ ሀሳብ ጊዜያዊ ነው ወይስ ደግሞ ዘላቂ ነው የሚለውንም እየተከታተልን የምናሳውቃችሁ ይሆናል። ይህ ሀሳብ ስላችሁ ውሳኔው ለተወሰነ ጊዜ ነው አለያስ ደግሞ ለዘላቂነት ነው የሚለውንም ወደፊት የምናየው ይሆናል። በዚህ ውሳኔ ላይስ እናንተ ምን ትላላችሁ? ሀሳብና አስተያየታችሁን ታሰርፍሩልን ዘንድ ጋብዛችኋለሁኝ። በዚህም የዩቲዩብ ቻናላችንን ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን።